ይሄ ሰውዬ ኩባያውን አንስቶ ልክ ውሃውን ሊጠጣ ሲል የሆነች ልጅ ይመለከታል። በዚህ ጊዜም እሷ ኩባያውን እየተመለከተች ነበር። ከዛም ይጠራትና ኩባያውን ይሰጣታል። ኩባያውንም ሲሰጣት በጣም ትጠጣለች፣ ጠምቷት ነበርና ይሄንን ሙሉ ኩባያ ትጨርሳለች። በዚህ ጊዜ እንዴት እቺ ልጅ ይሄን ሙሉ ኩባያ ትጨርሳለች ብሎ ያስባል። ከዛ በኋላም ከፓኪስታን እንደመጣች ይረዳል። በዚህ ጊዜም ይሄ ሰውዬ እንዲጨምርላት አንድ ይዘዛታል። እሷም በጣቷ ሁለት አመለክትና ሁለት እንደምፈልግ ይነግረዋለች። እሱም ሁለት ያዘላታል። ይሄንን ሁለትም ነገር ምንም ሳትጠይቅ በምላሷ እንትን እያለች ትበላዋለች። ከዛ በኋላም በጣም ታሳዝነውና ይሄ ሰውዬ ሁሉንም ነገር ከፍሎላት ይሄዳል። በዚህ ጊዜ መከተልን ትጀምራለች። እንቆምና እሱም ገንዘብ የፈለገች መስሎት ገንዘብ ልክ ሊሰጣት ሲል ከዛ ገንዘቡንም እምቢ ትላለች። እቺ ሴትም ከሱ ጋር መሄድ ፈልጋ ነበር፣ ግን እሱም ሊወስዳት አስቦ ነበር። ግን እሱም ከሌላ ሰው ጋር ስለሚኖር በጣም ይጨነቃል። ከዛ በኋላም ለሷ ይሄንን ማህተብ ይሰጣትና ለሷ እንደምትጸልይና አምላኩ እንደሆነች እንደምትጠብቃትም ይጠይቃታል። ከዛ ባስ ውስጥም ገብቶ እየሄደ ያለ እቺ ሴት አሁንም በሱ መከተል ትጀምራለች። ከዛ በጣም ልቡን ትነካና ከባስ ውስጥም ወርዶ እሷን ያገኛታል። ምንም ማድረግ ስላልቻለ ወደ ፖሊስ ስቴሽን ይወስዳታል። ወደ ፖሊስ ስቴሽንም ሲወስዳት እቺ ልጅ መናገርም ሆነ ምንም ማድረግ ስለማትችል ከሱ ጋር እንድትሄድ ይወስናል። እሱ ጋርም ወደ ቤቱ ይወስዳታል። ወደ አያቱም ከወሰዳት በኋላ እቺ ሴት ከየት እንደመጣች አባቱ ይጠይቃታል። ወይም ከሙስሊም ነች ወይም ደግሞ ህንድ ሃይማኖቷ ምንድነው ብሎ ሲጠይቃት እሱም ህንዳዊ እንደሆነች ይነግራታል። ከዛ ምግብም እየበሉ እያለ ይሄ ምግብ ለሷ መስማማቱን በጣም ያስቸግራታል። ከዛ በኋላ የጎረቤቶቿ ምግብ በጣም እንደሚስማማት ነግርና በጣም ታሸት ነበር። ከዛም ትጠፋለች። ገበያ ውስጥም እየፈለጓት እያለ በድንገት የጎረቤቶቿ ቤት ገብታ በጣም እየሳቀች ምግብ ስትበላ ይመለከቷታል። ከዛ በኋላም ይሄ ሰውዬ እየሮጠ ይሄድና የጎረቤቷ ቤት ገብቶ እሷንም ከዛ ማውጣት ይጀምራል። ከነሷ እምቢ ትላለች። ወደዛም ተመልሳ መብላት ትፈልጋለች። በሩንም ዘግቶ እሷንም ይዞ ወደ እነሱ ቤተክርስቲያን ወይም መጸለያ ቤት ይወስዳታል። እጁንም አድርጎ ሲጸልይ እሷ ምንም ግራ ይገባት ነበር። አይኑንም ጨፍኖ ሲጸልይ እንደገና ያጣታል። ከዛም ተመልሳ ወደ መስጊድ ገብታ ይሄንን ስካርብ ጭንቅላቷ ላይ አድርጋ ስትጸልይ ይመለከታል። ከዛ በጣም የሚገርምና እቺ ሴት ሙስሊም እንደሆነችና ህንድ አምላክ እንደሌላት ይረዳል። ከዛ ከዚህ መስጊድም ያወጡታል። ከዛ በኋላ ልክ ግራ ይገባዋል። ተመልሶም ሲሄድ እቺ ሴት በጣም እዛ አካባቢ አለመኖሯን ይረዳል። ከዛ አሁንም ድጋሚ እንደጠፋች ይገነዘቡና እሷ መፈለግ ይጀምራሉ። ግን በድንገት እሱ የሆነ ቦታ ቆሞ እያለ ከኋላ መታ ትጠመጠምበታለች። በዚህ ጊዜም እሱ ደስተኛ ይሆንና ወደ ታች ይዞ ሲያያት እሷ ነች። ከዛም ያቅፋታል። አቅፋትም ከየት እንደመጣች በጣም ማወቁ ቀላል ነበረ። ከዛ ወደ ቤትም ይወስዳል። ወደ ቤትም ሲወስዱት በጣም የሆነ ጌም እያዩ ነበረ። ይሄን ጌምም ካምና ከአያቶቹ ጋር ነበር የሚያየው። ከፓኪስታን ከህንድ ነበር። ህንድ ሲያስቆጥር ሁሉም ያጨበጭቡ ነበር። እሷ ግን ምንም አታጨበጭብም ነበር። ከዛ በኋላ ፓኪስታን ሲያስገባ ደግሞ ለብቻዋ ታጨበጭብና ሽማግሌ ታቆጣው ነበር። በተከታታይም ሲያጨበጭብ በጣም ትደሰታለች። ፓኪስታንም ውድድሩን ሲያሸንፍ እየሮጠች ትሄድና ቴብሏ ለውታ መደሰት ትጀምራለች። ከዛ ይሄ ሰውዬ የሚሆነ ቀን ሀገሯን ሲጠይቃት ህንድ ውስጥ ያሉ ሀገሮች ሁሉንም ሲነግራት ከዛ እንዳልሆነችና ጭንቅላቷንም በማንቀሳቀስ አይደለም ትላለች። ግን በድንገትም ፓኪስታን አሁን ሲያሸንፍ ከፓኪስታን እንደሆነ ይረዳል።